ዛሬ በጣም ደስ ብሎኛል። ምክንያቱም ኤክስታር መግባት ቀላል አይደለም፣ ብዙ ጥረት ያስፈልገዋል። ለዛም ደግሞ ጥረት አድርጌ ስለደረስኩኝ በጣም ደስ ብሎኛል። ይህንን ቢዝነስ ከመጀመሪያ በፊት ያው መምህር ነኝ፣ በመምህርነት ዩኒቨርሲቲ ግራጁዌት ያደረኩት። ከዛ ደግሞ ይህንን እድል ወንድሜ ኤልያስ ነው የሰጠኝ። በዚህ አጋጣሚ በጣም አመሰግናለሁ። እንዲሁም እድሉ አግኝቼ ቀጥታ ወደ ሱዳን ነው የነበርኩት። ሱዳን ባለው ጊዜ ነው እድል ያገኘሁት። እዛ ሆኜ በእርግጥ ስለ ኔትወርክ ማርኬቲንግ ኖሃው ነበረኝ፣ በተወሰነ መልኩ ኢንፎርሜሽን ነበረኝ። ግን ኤግዛክትሊ ይሄንን ጀምረህ እንደዚህ አይነት ልታድግ ትችላለህ ተብዬ እድል አልተሰጠኝም ነበረ። እንደ አጋጣሚ ሆኖ ኤልያስ እድሉ ሲሰጠኝ ግን በጣም ደስ ብሎኝ ነው የጀመርኩት። ለምን ቅጥር ህይወት ምን ያህል አስከፊ እንደሆነ፣ እስር ቤት በረዥም ገመድ የታሰርክ እንዳህል ቅጥር ህይወት እንደዛ ነው። ያን ያህል የምትፈልገው ነገር ስለማትደርስበት ማለት ነውና እድሉ ሳገኘው ግን በጣም ደስ ብሎኝ ነው። የፈለገ ይሁን እንደማይከብደኝ እርግጠኛ ሆኜ የጀመርኩት። ያን ያህል ኢንፎርሜሽን አልወሰድኩም። ዛሬ ብዙ ሰዎችን መረጃ ይወስዳሉ። መረጃ የምንወስደው ደግሞ ላይቭ ፊት ለፊት መረጃዎችን ይሰጣል። በኦዲዮ በብዙ ነገሮችን መረጃዎችን ይሰጣሉ። የዛኔ ግን እኔ ፊት ለፊት ወይ ደግሞ ቪዲዮ ምናምን መረጃ አልወሰድኩም። ቀጥታ እንደዚህ አይነት እድል አለ ስባል አምኜ ዝም ብዬ ነው የጀመርኩት። ለምን በጉልበት ቢሄድም አይከብደኝም፣ በእውቀት ቢሆንም ደግሞ ያው ተምሬያለሁ ብዬ ስላሰብኩኝ። ግን የሚገርመው ነገር ምንም አይነት እውቀት እንደማያስፈልገው ከጀመርኩት በኋላ ነው ያረጋገጥኩት ማለት ነው። ከጀመርኩት በኋላ ምንም አይነት እውቀት እንደማያስፈልገው እንደውም የነበረኝ የመምህርነት አቅም ወይ ደግሞ ሙያ ለዛ ስራ ምንም እንደማያስፈልግ አረጋገጥኩት። ለምን ቀን ተቀን የምትሰራው ስራ ከአፕላይኖችን በመቀበል ወይ ደግሞ እነሱ የሚሰጡን የስራ የአሰራር ሲስተም፣ የምትወስዳቸው ስልጠናዎች፣ እያንዳንዱ ነገሮችን እየወሰድኩኝ አፕላይ በማድረግ ነው ወደ ውጤት የመጣሁ። በእርግጥ ስትጀምረው ሁሉ ነገር ከባድ ሊመስል ይችላል። እርምጃዎችን ከጀመርክ በኋላ ግን እየቀለለ እየቻልከው ነው የምትሄደውና ለዛ ነው ደግሞ ብዙ ሰዎች ይጀምራሉ፣ ግን እርምጃዎችን መውሰድ ያልፈለጉ ወይ ደግሞ ተስፋ የሚቆርጡ ሰዎችን ቶሎ ብለው ይወጣሉ። ፐርሲስት አድርገው ጸንተው የሚቀጥሉ ደግሞ እዚህም ደረጃ ይደረሳል፣ መኪና ይሸልማል፣ ብዙ ውጤቶችን ማግኘት ይቻላል። ለዚህ ለማረጋገጥ ደግሞ ስደት ሀገር ሆነው አብሮኝ የሚሰሩ በጣም ጠንካራ እህቶች ወንድሞች አሉኝ። እዚህ በአካልም ቢዝነሱን አምነው እኔንም ደግሞ ተማምነውብኝ ከስደት የወጡ እዚህ በአካል እኔ ጋር የሚገኙ ጠንካሮች አሉ። በጣም ነው የማመሰግናቸው። በእርግጥ ብዙ ቻለንጆችን አሉ። ሱዳን ላይ በነበርኩ ሰዓት በደንብ አድርገን ጠንክረን በምንሰራበት ጊዜ ቻሌንጆችን ነበሩ። ቻሌንጅ ሳይሆን የሀገሪቱ ሁኔታ ጥሩ አልነበረም እና በጣም ወደኋላ የሚጎትተኝ ነገር ነበረ ማለት ነው የሀገሪቱ ሁኔታ። ግን ደግሞ ተስፋ እስካልቆረጥክ ድረስ እርምጃዎችን እስከቀጠልክባቸው ድረስ ደግሞ እዚህ መድረስ ይቻላል። ለዚህ ደግሞ እዛ ሱዳን በነበርን ሰዓት በጎኔ ላይ የነበሩ ጠንካራ ሊደሮች ነገር አቡሽ በጣም ሞዴል ማድረጋቸው ነበሩ። እነሱን እየተከተልን ነው እዚህ የደረስኩት። በጣም ደስተኛ ነኝ። በዙሪያ ያላችሁ ሁላችሁ ኤልያስ ሁሌ መንገዱን